የሰው ልጅ ደግሞ እንዴት እንደወደቀ በክርስትና ውስጥ ይታረካል ማለት ነው። እንግዲህ የሰው ልጅ ውድቀት በከፍተኛ ደረጃ በክርስትና ውስጥ ይነገራል፣ ይታረካል ማለት ነው። የሰው ልጅ እንዴት ነው የወደቀው የሚለውን ብንመለከት እንግዲህ የሰው ልጅ የእግዚአብሔርን ትእዛዝ በመጣስ ነው የወደቀው። የእግዚአብሔርን ትእዛዝ በመጣሱ ምክንያት እዚህ የተጎሳቆለ ህይወት ውስጥና ሞት ወዳለበት ህይወት መጥቷል ማለት ነው። ይህም የሆነበት ምክንያት ምንድነው? ጥሩ ትረካ ወይም ደግሞ ጥሩ ገለጻ በክልከላው ላይ ስላገኘ ነው ማለት ነው። የሰው ልጅ በትረካ ነው የወደቀው ማለት ነው። ትረካ ወሳኝነት አለው። ለዛ ነው ዛሬ ትርክት አስፈላጊ የሚሆነው። ትርክት ጥሩና መልካም እንዲሆን የሚፈለገው ለዚህ ነው ማለት ነው። የሆነን ትውልድ የማበላሸት የሆነን ትውልድ የመግደል አቅም አለው የሆነ ትረካ ማለት ነው። ስለዚህ ዲያብሎስ ምን አደረገ? እግዚአብሔር ስለ ዕፀ በለስ ከነገረን በላይ ዲያብሎስ አብራርቶና ገልጾ እንድንወደው አድርጎ ነው ዕፀ በለስን ስለ ዕፀ በለስ የተረከልን ማለት ነው። እግዚአብሔር የነገረን ነገር ክፉና ደግ እንደሚያሳውቅ ብቻ ነው። ክፉና ደግ እንደሚያሳውቅ ብቻ ነው የነገረን። ነገር ግን ዲያብሎስ ምን ጨምሮበታል ማለት ነው? እንደ እግዚአብሔር እንደምንሆን፣ ሁሉ ነገር አዋቂ እንደምንሆን፣ የተለያዩ መልካምና በጎ የሆኑ ነገሮችን ጥበበኞች እንደምንሆን በጣም ብዙ ከፍ ያሉ ነገሮችን ነው እየጨማመረ የነገረን ማለት ነው። ነገር ግን ከዛ መካከል አንድ ውሸት ጨምሮበታል። አብዛኛውን እውነት አድርጎ ነገር ግን ትንሽዬ ውሸት ደግሞ ጨመረበት ማለት ነው። ያም ውሸት ምንድነው? ያለ ጊዜው እንድንበላ ማድረጉ ማለት ነው። ያለ ጊዜው ከእግዚአብሔር ትእዛዝ ውጪ ተላልፈን እግዚአብሔር ሳይፈቅድልን እንድንበላ ማድረጉ ደግሞ ትልቅ ውሸት ሆኖ ይቀርባል ማለት ነው። ሌላው ስለ ዕፀ በለስ የተናገረው ነገር እውነት ነው ማለት ነው። ለምሳሌ ሞትን አትሞቱም ማለቱ ራሱ እውነት ነው ማለት ነው። ዕፀ በለስ በመብላት አይሞትም። ዕፀ በለስ በመብላት አይሞትም። የእግዚአብሔርን ትእዛዝ በማፍረስ ነው የሞት ነው እንጂ ዕፀ በለሷን በመብላታችን አይደለም የሞት ነው ማለት ነው። የእግዚአብሔር ትእዛዝ ማፍረሳችን ነው የገደለን፣ ወደ ሞት የወሰደን፣ ወደ ኩነኔ ያመጣን የእግዚአብሔርን ትእዛዝ ማፍረሳችን ነው። በራሱ ዕፀ በለሱ ሞትን አያመጣም ማለት ነው። እንደውም ጥበብን የሚያመጣ ነው፣ ዕውቀትን የሚጨምር ነው፣ መደላደልን የሚጨምር ነው፣ ወይም ደግሞ እንደ እግዚአብሔር መሆንን የሚያስገኝልን ነው ማለት ነው። የዕፀ በለስ መብላታችን እንደዛ የሚያደርግልን። ነገር ግን ከእግዚአብሔር ትእዛዝ ውጪ ስለበላ ነው፣ እግዚአብሔር ሳይፈቅድ ስለሆነ የበላ ነው፣ የእግዚአብሔርን ጊዜ ስላልጠበቅን ሞት አግኝቶናል ማለት ነው። በዚህ ምክንያት ትረካ ትልቅ ዋጋ አለው ማለት ነው። ትረካ ትውልድን ያጠፋል፣ ትውልድን ያነሳል ማለት ነው። ትረካ በጣም ትልቅ ቦታ እንዳለው በዚህ መገንዘብ እንችላለን ማለት ነው። ስለዚህ የመጀመሪያው ለውድቀታችን ትልቅ ተሳትፎ ያለው ዲያብሎስ ነው፣ ሳጥናኤል ነው ማለት ነው። እሱ ስለ ዕፀ በለስ የሰጠን ገለጻ የሰጠን ትረካ ዕፀ በለስ የእግዚአብሔርን ትእዛዝ ተላልፈን እንድንበላ አድርጎናል ማለት። ዛሬ ለማስታወቂያ የሆነ ነገር ለማስታወቅ ለሆነ ገበያ የሰውን ፍላጎት ለማነሳሳት የምንጠቀምባቸው ነገሮችን አይነት መንገድ ተጠቅሟል ማለት ነው ዲያብሎስ። ለምሳሌ ዛሬ ላይ ኢንተርቴይንመንቱን እንጠቀማለን፣ ለማስታወቂያ ሶሻል ሚዲያውን እንጠቀማለን ማለት ነው። በጣም ብዙ ህዝብ ጋር ተደራሽ እንሆንበታለን። የሆነ ማስታወቅ የምንፈልገውን ነገር አስተዋውቀን ሰዎች እንዲገዙን ለገንዘብ ማምጫ እንጠቀምበታለን ማለት ነው። ዲያብሎስ እንደዚሁ ደግሞ እኛን ለመጣል ተጠቅሟል ማለት ነው። ስለ ዕፀ በለስ ከፍተኛ የሆነ ትረካ በማዘጋጀቱ ትርክት በማዘጋጀቱ እኛ ወድቀን የሱ ተገዦች የሱ ባሮች እንድንሆን አድርጓል ማለት ነው። ስለዚህ እንደ ማስታወቂያ እንደ ማነቃቂያ ትረካ ተጠቅሟል ማለት ነው። ስለዚህ ሰው በዚህ ምክንያት ወድቋል። ለዕፀ በለስ ያለው ፍላጎት በመጨመሩ ዕፀ በለስን ከእግዚአብሔር ትእዛዝ ውጪ እንዲበላ ሆኗል ማለት ነው። ስለዚህ ለትረካ ቦታ መስጠት ይኖርብናል። መልካም እንደሆነ ክፉ እንደሆነ መመርመር ይኖርብናል። የምንይዛቸው ነገሮች ህይወት የሚሰጡን የሚያሻግሩን መሆናቸውን ልንገነዘብ ያስፈልጋል ማለት ነው። ይሄ በመንፈሳዊ በኩል መታየት አለበት፣ በዓለማዊ ህይወታችን በኩል መታየት አለበት ማለት ነው። ስለዚህ እንግዲህ እግዚአብሔር ሰው ከወደቀ በኋላ እግዚአብሔር ሰውን አልተወውም። እዛው ላይ ምን ይላል እግዚአብሔር? አዳምን ፍለጋ መጥቷል ማለት ነው። ወዴት ነው ያለው ብሎ አዳም ወዳለበት ነው የመጣው። የሚገርመው ነገር አዳም አይደለም ወደ እግዚአብሔር ሄደው። አዳም ና ተብሎ አይደለም የመጣው። ወዴት ነው ያለው ተብሎ በእግዚአብሔር ዘንድ ተፈልጎ አለበት ነው እግዚአብሔር ሄዶ ያናገረው ማለት ነው። እንግዲህ ይሄ ምን ያስመለክታል ማለት ነው?
እግዚአብሔር ወድቀን እንዳንቀር ሞተን እንዳንቀር ወይም ደግሞ ከሱ ከበረከት ህይወት ከዘላለም ህይወት የሚባለው ይሄ መልካምና በጎ ወደ ሆነው ወደ አወንታዊ ህይወት እዛ ሳንገባ እንዳንቀር እግዚአብሔር ምን አድርጓል ማለት ነው? እኛን ፍለጋ ያለንበት ድረስ መጥቶ ከፍ አድርጎናል ማለት ነው። ከፍ አድርጎናል። ስለዚህ ክርስትና መሰረት የሚያደርገው ይሄንን ከፍታ የሰጠንን እግዚአብሔር በመተረክ ነው ማለት ነው። ይሄንን ከፍታ እንዴት እንደሰጠን፣ እንዴት እንዳረገልን፣ እንዴት እንደፈጸመልን፣ እንዴት ወደዛ ከፍታ እንደወሰደን ይሄን በሙሉ የያዘ ትረካ በክርስትና ውስጥ ይገኛል ማለት ነው። በክርስትና ውስጥ ይሄ ስርዓት ይገኛል ማለት ነው። ይሄንን መመልከት እንችላለን ማለት ነው። ይቆያል።